አስፊያ ሰላም ነው እንዴት ነው አለው እዚህ ሰላም ነው ምን ነው ብቻ ነው እንዴት ነው ደህና ነው ወይ አላችሁ ታዲያስ አለ እንግዲህ የዛሬ እንግዳዎቼ ነፂና ሰይፉሻ ናቸው እንኳን ደህና መጣችሁ እያልኩ በመጀመሪያ ደረጃ እንዴት ነው ስቱዲዮአችን ዋው በጣም ነው የሚያምረው በቀን ስለሆነ አዎ ቆንጆ ያሉ መሰለኝ አዲስ አበባ እኮ እንዳለ ላይ ነው ቁጭ ያለው ሰዓቱ ደግሞ በቀን ስለሆነ በጣም ያምራል በጣም ነው የሚያምረው አዎ በጣም ነው የሚያምረው አስፋው ከዚህ ማለት አንድ ፎቅ የለም እዛ ጋር ተጀምሮ ያላለቀው የኔ ነው ቤተሰሪ እኮ ነው አሁንስ ቤት እየሰራ ነው እዛ ነው አጠገቡ ደብዘዝ ያለ ቀለም ደብዘዝ ያለ ቀለም ሸክላ ድስት ሁለት ሸክላ ተሰብሮ ምን ይሰራል በጣም እንዳጥሉት ለማንኛውም ባናጥሩ ሰማጣ አነጋግረዋለሁ ከሱ ሊሶታ በነገራችን ላይ ፎቅ ነገር ሳነሳ እኛ ሰፈራ እንዴት የምትሰራ ፎቅ አለችና በቃ እኔ እንደዚህ አይነት በጣም የተንጓተተ ፎቅ አይቻላቅም እንዴት በጣም አንድ 10 ምናምን አመት ማለት ነውና እንዴ ፎቅ ያልቅም እንዴ ምናምን ስለ አንዱና ለመሰለ ይመስለኛል ባለቤቱ ሲሚንቶ በኪሱ ውሃ በጉንጮ እና ብሎኬት በከፌስታል እንደዛ ያያረገ ነው መሰለኛል አሸዋ በኪስ አንዳንዴ ግን መቼም ነው ቤተሰሪ ነገር ታቋለህ በጣም ከባድ ነገር ነው እንዴ ሲወረቀላል ይመስላል እንጂ ስትገባበት በጣም የሚከብድ ይመስላል በነገራችን ላይ ቤት ይሸልማል ሲባል ሰማሁ ነፃነት እኔ ግን እሱን 40 60 ሲመዘገብ አይቼዋለሁ የመጀመሪያው ሰው ነው ለራሱ አልተነሳሽ ልታቋቁም ሄደች እኔ አደንቃለሁ ስጥ ያሉኝ ሳይኖረው የሚሰጥ አድረስ የተባልኩትን ታደርሳለህ አድራሽ ቤተሰብ ጨዋታ ማስታወቂያ ላይ ተዋል መኪናው ዱብስ ከናዋራው አፓርትመንቱ ዱብስ ነፂ እኔ አላስፈልጋችሁም ካሁን በኋላ ዋንማይ በነገራችን ላይ ምዝገባ ጀመረ አለው ምዝገባ ተጀምሯል ምዝገባታችን ነው እንጣ እንዴት ነበር አካሄዱ እንዴ መጀመሪያ ፕሮግራም ላይ እንዴት ነበር ያገኘው እንደ ፊድባክ እንግዲህ እንዳጋጣሚ በክፍለ ሀገርም ዞር ማለት ደልገጥሞ የነበረ በሌላ አንተ እኮ ተደራረበብህ መኪና እኮ በቃ በቢራው መኪና ነው በይቶኝ ማለት እዛ እንደውም ሊብሬ ሲያወጡ በነፃነት ስም ነው አብሎ ሊብሬ የሚያወጡት ነው 10 መኪና ያለኝ ነው የሚመስለው ሰው እሱ እኮ እንደዛ ይመስለው እንዳጋጣሚ በተለያየ አጋጣሚ ወደ ክፍለ ሀገር ሄጄ ነበርና ብዙ ሰዎች በዛውም ስለ ፕሮግራማችን ነው እንትን የሚለውና ያንተን ሾው አያውቁትም እሱም ይመስገን አምላክ በጣም ያሳዝናል ቆያ ረፍት ላይ ውድ ምናምን የኔንስ ነፃ አረ ፍጹም በጣም የሚያውቁት እሱን ነው እሱ አያ የማን ያንተን ጉድ ቤቢ የሚያውቁት የሚያውቁት የቤተሰብ ጨዋታ ውድ ምንስ ከቤተሰብ ጨዋታ ቀጥሎ ቤተሰብ ጨዋታ ነው ይሉኛል ለምን ነው ሲባል ውድ መብራት ይጠፋል ከቀን ጀምሮ እስከ ማታ በጣም የሚገርም ነገር ልክ 8 ሰዓት ላይ ይበራል ውድ ይበራል ያስበራዋል እኔ እንጂ ማበራ ውድ 8 ሰዓት ላይ ውድን ቤቢስ ፕሮግራም የኔ በጣም የሚገርም ነገር በጣም ተወዳጅ ከመሆኑ የተነሳ በባትሪ ሁሉ ቴሌቪዥን ውስጥ ባትሪ አስገብተው ይመለከቱ ባትሪ በመኪና ባትሪ ያስነሱ በጣም የሚገርም ነገር እኮ ነው አሁን ሰይፉ ሾውና የቤተሰብ ጨዋታ አዝናለሁ በትንሹ ባትሪ ነው ማለት ወዲያው ታልቃለች ለዚህ ነው አሁን ቀልን ጨምር ያልነው ስለማይታይ ነው ቆንጆ ነበር በክፍለ ሀገር ደረጃ ዞር ባልኩበት አጋጣሚ የጠየኳቸው ነው እና ለክፍለ ሀገሮች የሚያመቻቸነው ነገር ይኖራል ወደፊት ከክፍለ ሀገር ላሉት ሰዎች ማለት ነው በነገራችን ላይ ብዙ በጣም ሰፊ ተመልካች ያለው ክፍለ ሀገር ነው እኛም ይደርሱናል የተለያዩ መልእክቶች ግን ፕሮግራሞቹ ያሉት አዲስ አበባ ላይ ስለሆነ ተሳታፊውም እንግዳውም የአዲስ አበባ ነገር ስለሆነ ትንሽ ክፍተት ተፈጥሯል ይመስለኛል ያንን ማጥበብ በጣም ያስፈልጋል ወደፊት ጊዜያዊ ስቱዲዮ አዋሳ ላይ ጊዜያዊ ስቱዲዮ ባህር ዳር ጊዜያዊ ስቱዲዮ ያለን ማስፋት አለብን ከህዝቡ ጋር መገናኘት መቻል አለ